ሰላም ክርስቶስ ከእኔም ከእናንተም ጋር ይሁን። ውድ ቤተሰቦቼ እንደምን አላችሁልኝ? የድንግል ማርያም ልጅ ይክበር ይመስገን እኔ ደህና ነኝ። ዛሬ ለየት ባለ ፕሮግራም መጥቻለሁ። ምናልባት ከቲክቶክ የመጣችሁ ሰዎች ምን አይነት ቪዲዮ እንደሆነ መረዳት አያቅታችሁም ብዬ አስባለሁ። ሰሞኑን ከነሐሴ 1 የፍልሰታ ጾም ቀን 1 ጀምሮ ማለት ነው በቲክቶክ ላይቭ ላይ መሰረታዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምሮ ኮርስ እየሰጠው ነበረ። ነገር ግን በዛ መልኩ መቀጠሉ ትንሽ አመች አልሆነልኝም። ምክንያቱም አንዳንዶች ሰዓት ጠብቆ እየገቡ አልነበረም። እንዲሁም ደግሞ ብዙዎች በስነ ስርዓት ከቀን 1 ጀምሮ ከቀን 8 ድረስ እየተከታተሉ አልነበረም። አንዳንዶች አመለጠን እያሉ ነበረ። ስለዚህ እነዚህ ነገሮች ሁሉ ፊክስ ለማድረግ በስነ ስርዓቱ ቢያመልጣችሁም እንኳን ወደ ኋላ ተመልሳችሁ እስኪገባችሁ ድረስ ደጋግማችሁ ማየት የምትችሉበት አማራጭ ይሄ ዩቲዩብ ስለሆነ፣ ስለዚህ ሰፋ ባለ መልኩ እኔም ለማስረዳት ስለሚያመቸኝ በዚህ ዩቲዩብ ኮርሱን ከቀን 1 እንደገና ወደ ኋላ ተመልሼ ማለት ነው እስከ ቀን 16 ድረስ ያው ቢዛባም ማለት ነው ቢያልፍም 16ን ምንም ማድረግ ስለማንችል እስከ 16ቱ ድረስ ከፋፍለን የምንማር ይሆናል ማለት ነው። ስለዚህ ይሄንን ሐሳብ የምትወዱ መማር የምትፈልጉ ኦርቶዶክሳውያን ቤተሰቦች በሙሉ ይሄንን ቪዲዮ እስከ መጨረሻ ማየት፣ ቻናሉን ሰብስክራይብ ያላደረጋችሁ ቤተሰብ ያልሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቱን ኦን ላይ ማድረግ አይታችሁ ከጨረሳችሁ በኋላ ደግሞ የቪዲዮን ሊንክ ኮፒ ታደርጉና በቴሌግራም በዋትስአፕ እንዲሁም በተለያዩ ሶሻል ሚዲያ ላይ ለምታወራቸው ሰዎች በሙሉ ሼር በማድረግ ሌሎችም እንዲማሩ ማድረግ ይጠበቅባቸዋል ማለት ነው። ቢያንስ በዚህ ቪዲዮ 10000 ቪው እና 1000 ላይክ እጠብቃለሁ። ወደ መርሃ ግብራችን እንሂድ። እሺ በመጀመሪያ ቀናችን ዛሬ የምንማረው ነገረ ሃይማኖትን ሲሆን ሰዓት ከበቃን ደግሞ በቻልነው መጠን ነገረ እግዚአብሔርንም የተወሰነ ክፍል አንድ ማለት ነው አይተን የምናበቃ ይሆናል ማለት ነው። ካልበቃን ደግሞ ነገረ ሃይማኖትን ብቻ አይተን እናልፋለን ወደ ቀጣዩ ማለት ነው። እስከ መጨረሻ ተከታተሉ፣ ሐሳባችሁን ወደዚህ አድርጉ። እንዲሁም ደግሞ የተለያዩ ጥቅሶችንና ዋና ዋና ነጥቦችን ስለማነሳ እነዛ ነጥቦች መያዝ ለእናንተ ስለሚጠቅም ደፍተርና እስክሪብቶ ይዛችሁ ብትቀመጥ ወይም ብታዩ ደስ ይለኛል። ወደ ትምህርታችን እንሂድ። በመጀመሪያ የቋንቋው ማለትም ሃይማኖት የሚለው የቃሉ ትርጉም ምንድነው የሚለውን ስንመለከት ሃይማኖት ማለት ወይም ሃይማኖት የሚለው ቃል አመነ ከሚለው የግዕዝ ግስ የወጣ ሲሆን ትርጉሙም እምነት፣ መታመን፣ ማመን፣ ጽኑ እምነት ማለት ነው። የቃሉን ትርጉም በዚህ ካየነው ቤተክርስቲያናችን ወይም የኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖትን በምን መልኩ ተፈታለች የሚለውን ስንመለከት ደግሞ ሃይማኖት ማለት አምላክ እንዳለ አምኖ መቀበል ብቻ ሳይሆን በእግዚአብሔር ላይ ሙሉ በሙሉ መደገፍ፣ እሱም ማመን፣ በቃሉ መኖርና ከፈጣሪ ጋር የሚደረግ ሕያው ህብረት ማለት ነው። እቺ ሕያው ህብረት የምትለውን ሰራስ ምሮሊን በኋላ በደንብ አስረዳችኋለሁ። ሃይማኖት ማለት ምን ማለት ነው? አምላክ እንዳለ አምኖ መቀበል። አምኖ መቀበል ሲባል እንዲህ በአይናችን አይተን ወይ ምልክት አይተን አይደለም። በአይን አላየ በጆሮ ያልተሰማ በልብ የታመነ አለ ተብሎ በልብ የሚታመን ልክ ጌታችንን ሳያዩ ያመኑ ብፁዓን ናቸው እንዳለ በልባችን ብቻ የምናምነው አምነን የምንቀበለው ብቻ ሳይሆን ይላል በእግዚአብሔር ላይ ሙሉ በሙሉ መደገፍ ካለ እርሱም ማመን፣ በቃሉ መኖር እና ከፈጣሪ ጋር የሚደረግ ሕያው ህይወት ያለው ህብረት ተብሎ ይጠራል፣ ሃይማኖት ተብሎ ይጠራል ማለት ነው። የሃይማኖት አስፈላጊነት ምንድን ነው የሚለው ርዕስ ስንመለከት ደግሞ ሃይማኖት የሰው ልጅ የህይወቱን መነሻ ማለት ከወዴት መጣ የሚለው ማለት ነው። ህፃናት እንኳን ለምሳሌ ያለ ወላጅ ማደጎ ቤት ያደጉ ህፃናቶች ማለት ነው ካደጉ ራሳቸውን ካወቁ በኋላ ከየት ነው የመጣሁት ቤተሰቦች ማን ናቸው ብሎ ለማግኘት ዋጋ ልክ እንደሚከፍሉት የሰው ልጅም ማን ፈጠረኝ፣ ማን ነው እዚህ ምድር ላይ ያስቀመጠኝ፣ ከምንድን ነው የመጣሁት፣ እኔ ምንድን ነኝ፣ ኋላዬ ምንድን ነው የሚለውን ማወቅ እና መድረሻ ደግሞ ከዚህ በኋላ ተስፋዬ ምንድን ነው፣ ወዴት ነው የምንሄደው፣ ከዚህ በኋላ የሚፈጠረው ምንድን ነው የሚለውን የሚያውቅበት። ይሄን የሚያውቅበት በምንድን ነው? በሃይማኖት ነው። ስለዚህ ሃይማኖት ለምን ያስፈልጋል ከተባለ መነሻውና መድረሻውን ለማወቅ ከፈጣሪው ጋር የሚገናኝበት እንደገና ደግሞ መነሻው ማን እንደሆነ ካወቀ ከሱ በላይ ፈጣሪ እንዳለ ካወቀ ከዛ ከፈጣሪው ጋር የሚገናኝበት መንገድ ናት ሃይማኖት። ሃይማኖት ምንድነው? መንገድ ነው፣ ወደ ፈጣሪ የሚያደርሰን መንገድ ነው። ሃይማኖት ውስጥ ደግሞ ብዙ ዝርዝር ነገሮች አሉ፣ ማመን፣ መታመን ይባላሉ። እነሱን እንመጣበታለን። ስለዚህ እቺ ሃይማኖት ናት ወደ ፈጣሪ የምታደርሰን፣ ከዛ ውጪ የለም ማለት ነው። አሁን ላልኩት ሐሳብ ጥቅስ ምን ይላል? በዕብራውያን ምዕራፍ 11 ከቁጥር 1 ላይ እምነትም
ተስፋ ስለምናደርገው ነገር የሚያስረዳ ተስፋ ስለምናደርገው ያ ማለት ከዚህ በኋላ ቅድም ያልነው ማለት ነው ከዚህ በኋላ ምን ያስፈልጋል የሚለውን የሚያስረዳ ወዴት ነው የምንሄድ የሚለውን የሚያስረዳ የማናየውንም ነገር የሚያስረዳ ነው። ምን እምነት ብሎ የሚገልጸው ሃይማኖትን ነው። በነገራችን እዛው ውስጥ የሚጠቃለል ነገር ስለሆነ ማለት ነው። ሌላኛው ደግሞ ሁለተኛ ላይ የምንመለከተው አንዲት ሃይማኖት ማለት ወይም አንዲት እምነት ማለት ምን ማለት ነው የሚለውን ነው። እዚህ ስር ሁለት ነጥቦችን የምናይ ሲሆን የመጀመሪያው ሃይማኖት ለምን አንድ ብቻ ይሆናል? አንዲት እምነት ከተባለ እንግዲህ ከእግዚአብሔር ጋር የምንገናኝበት ብቸኛው አንድ መንገድ ብቻ እንዳለ ያሳየናል። ለምን አንድ ብቻ ሆነ የሚለውን ጥያቄ ስናነሳ እግዚአብሔር አንድ እንደሆነ ሁሉ ይላል ወደ እርሱ የሚያደርሰው እውነተኛው የሃይማኖት መንገድም አንዲት ብቻ ናት። አንድ እግዚአብሔር ስላለ ወደ እሱ የሚያደርሰውም አንድ መንገድ ብቻ መሆን አለበት። እግዚአብሔር የሚለዋወጥ አምላክ ስላልሆነ ለሰው ልጅ የገለጠው እውነት አንዲት ብቻ ናት ይላል። ስለዚህ ለምን ሃይማኖት አንድ ሆነ? እግዚአብሔር አንድ ስለሆነ ለሰው ልጅም የገለጸው ሃይማኖት አንድ ስለሆነ ነው። ሁለተኛው ነጥብ ደግሞ የተለያዩ እምነቶች ታዲያ ለምን መጡ? አሁን ሃይማኖት አንዲት ናት ከተባለ ዓለማችን ላይ በሚሊዮን ማለት ይቻላል እንግዲህ አይ ዶንት ኖ ምን ያህል እንደሆነ በጣም በብዙ ሺዎች የሚቆጠሩ ሃይማኖቶች አሉ። ሁሉም የራሳቸው የሆነ አመለካከት፣ እምነት፣ ዶክትሪን አላቸው እና ለምን መጣ? እነዚህ እምነቶች ለምን በዙ? ይህ ሁሉ ለምን መጣ የሚለውን ስንመለከት የሰው ልጅ ከእግዚአብሔር ዘንድ ከተሰጠው አንዲት እውነት ወጥቶ በራሱ ፍልስፍና፣ ፈቃድና አስተሳሰብ ምክንያት ሃይማኖቱን ስለከፋፈሉ ነው እንጂ ከእግዚአብሔር የተሰጠችው እምነት ወይም ሃይማኖት አንዲት ናት ይላል። ልብ በሉ ከላይ ምን አለን? ሃይማኖት አንዲት ነው። እግዚአብሔር ለሰው ልጅ የሰጠው ሃይማኖት ከእግዚአብሔር ጋር እንድንገናኝበት ወይም ከሱ ጋር እንድንገናኝበት የሰጠን አንድ መንገድ ነው። ታዲያ ለምን ይህ ሁሉ ሃይማኖት ተፈጠረ ከተባለ ከሰው ልጅ አመለካከት፣ ፍልስፍናና አረዳድ የተነሳ እንጂ እግዚአብሔር ብዙ የገለጸው ሃይማኖት ኖሮ አይደለም ማለት ነው። ምናልባት ለሁለቱ ላነሳናቸው ነጥቦች ማስረጃ የተለመደ ወይም ብዙዎቻችን የምናውቀው ኤፌሶ ምዕራፍ 4 ከቁጥር 5 እስከ 6 ላይ ያለው ቃል አንድ ጌታ፣ አንድ እምነት፣ አንዲት ጥምቀት፣ ከሁሉ በላይ የሚሆን ከሁሉ ጋር የሚሰራ በሁሉም የሚኖር አንድ አምላክ የሁሉ አባት አለ ብሎ ቅዱስ ጳውሎስ በኤፌሶን መልእክቱ ላይ ይጽፍልናል ማለት ነው። ምን አለ? አንድ ጌታ አለ፣ ከዛ አንድ ጌታ የሰጠው አንዲት እምነት አለ፣ ከዛ አንዲት ደግሞ ጥምቀት አለች ወደዛ እምነት የምታስገባን። ስለ ጥምቀቱ በሌላ ክፍል ስለ ነገረ ጥምቀት ላይ የምንመጣበት ነው። ሶስተኛ ደግሞ እዚህ ስር የምናየው ነጥብ ስለ ኦርቶዶክስ ተዋህዶ ነው። አሁን ሃይማኖት ከተባለ ደግሞ ኦብቪየስሊ የምናወራው ስለ ሌላው እምነት ሳይሆን ስለ ራሳችን አሁን ስላለንበት ርትዕት አንዲት እውነተኛ የሆነቿ ኦርቶዶክስ ተዋህዶ ነው። ኢትዮጵያ ኦርቶዶክስ ተዋህዶ ሳይሆን ኦርቶዶክስ ተዋህዶ ስለሱ ነው የምናወራው አጠቃለን ማለት ነው። የመጀመሪያው እስኪ የቃሉ ትርጉም ኦርቶዶክስ የሚለው ቃል ትርጉም ጋር እንሄድ። ኦርቶዶክስ የሚለው ቃል የሁለት ቃላቶች ጥምረት ሲሆን ኦርቶ ወይም በእንግሊዝኛው ኦርቶስ ትርጉሙ ቀጥተኛ፣ ትክክለኛ ማለት ሲሆን ሁለተኛው ደግሞ ዶክሳ ትርጉሙ እምነት ወይም ምስጋና ማለት ነው። ስለዚህ ኦርቶዶክስ ማለት ነው ቀጥተኛ እምነት ወይም ቀጥተኛ ወይም ትክክለኛ ምስጋና እንደማለት ነው። ሐዋርያት ከተማሩትና ከጠበቁት እውነት ያልወጣች ያልተበረዘች ቀጥተኛ እምነት ናት። ያንን ማሳያ ኦርቶዶክስ የሚል ስያሜ ወጣላት። ለምን ኦርቶዶክስ ሆነች? ምንጯ ወይም መሰረቷ ከሐዋርያት ነው። የሐዋርያት ምንጭ ደግሞ ከእግዚአብሔር ነው። ስለዚህ ከክርስቶስ የሆነ ከመጀመሪያው እምነት ተነስታ አጽንታ እስከዛሬ የቆየች ቀጥተኛ፣ ያ ማለት መከፋፈል የሌለባት መወላገድ የሌለባት ቀጥታ ወደ እግዚአብሔር የምትመራ መንገድ ማናት? ኦርቶዶክስ ተዋህዶ ናት ማለት ነው። ሁለተኛ ተዋህዶ የሚለው ቃል ኦርቶዶክስ ተዋህዶ ያለን ነው። ተዋህዶ የሚለው ቃል የሚለውን ስንመለከት ይሄኛው ሰፋ ያለ ማብራሪያ እንሰጥበታለን። ተዋህዶ የሚለው ቃል የጌታችን የኢየሱስ ክርስቶስን ፍጹም አምላክነትና ፍጹም ሰውነት ያመለክታል። መዋሃዱን ተዋህዶ ፍጹም ሰው ፍጹም አምላክ መሆኑን ቃል ስጋን መዋሃዱን የሚያሳይ ምልክት ነው። መለኮትና ትስብዕት ወይም ሰውነት ያለ መደባለቅ፣ ያለ መለወጥ፣ ያለ መለያየትና ያለ መከፋፈል አንድ መሆናቸውን ተዋህዶ በማለት የምታስተምርበት ጥልቅ የነገረ መለኮት ስሟ ነው ይላል። የነገረ መለኮት አንዱ ክፍል ነው። በጣም ጥልቅ የሆነ እግዚአብሔርን ነው የምላችሁ። ነገረ ተዋህዶ በጣም ጥልቅ የሆነ ክፍል ነው እና እዚህ ጋር አራት የገለጽነው ፍሬዝ አለ። ያለ መደባለቅ፣ ያለ መለወጥ፣ ያለ መለያየትና ያለ መከፋፈል ያልነው አለ። እነዚህ ምን ማለት ናቸው የሚለውን አሁን አንመለከትም። ሚስጥረ ስጋዊ ላይ በደንብ የማብራራላችሁ ይሆናል። ምክንያቱም እዛ ላይ በደንብ በሰፊው ስለምናየው እዛ ጋር ነው ማብራራላችሁ። አሁን ግን የሚስጥረ ተዋህዶ በእነዚህ አራቱ ሊገለጽ እንደሚችል ብቻ ነው ላነሳላችሁ
የምችለው ማለት ነው። ሌላኛው ደግሞ አራተኛው ነጥብ እዚህ ጋር የምንመለከተው የእውቀት እምነትና እውነተኛ እምነት ልዩነታቸው ምንድን ነው? እነዚህ በጣም ሊታዩ የሚገቡ ነጥቦች ናቸው። የመጀመሪያው የእውቀት እምነት ወይም የአእምሮ እውቀት ምን ማለት ነው የሚሉን ስንመለከት ስለ እግዚአብሔር በጭንቅላት ማወቅ፣ መጽሐፍ ቅዱስን ማንበብ ወይም አምላክ እንዳለ መቀበል ብቻ ነው። ብቻ የሚሉን ከስራ ስምሩልኝ። የእውቀት ማለት ማወቅ ብቻ ነው። ስለ እግዚአብሔር ማወቅ፣ መጽሐፍ ቅዱስን ማንበብ፣ ከዛ ደግሞ አምላክ እንዳለ መቀበል ብቻ፣ ይሄ የእውቀት እምነት ይባላል። ይህ አይነት እምነት ህይወት የሌለው እምነት ነው ይላል መጽሐፍ ቅዱስ። እንዴት? በዚህ በያዕቆብ መልእክት ምዕራፍ 2 ከቁጥር 19 ላይ እግዚአብሔር አንድ እንደሆነ አንተ ታምናለህ መልካምም ታደርጋለህ ይላል። ከዛስ አጋንንትም ደግሞ ያምናሉ ይንቀጠቀጡማል። ስለዚህ አጋንንትም ያውቃሉ እኮ አምላክ እንደሆነ እሱ እንደፈጠራቸው እሱ ካለመኖር ወደ መኖር እንዳመጣቸው ያውቃሉ ያምናሉም ጭምር ግዴታቸው ስለሆነ ማለት ነው። ነገር ግን ይሄንን ያውቃሉ ማለት ግን ማወቃቸውን በተግባር አይገልጹትም፣ ወይም ደግሞ እሱን አክብሮት አይገልጹትም። ማወቅ ብቻ ነው፣ ተግባራቸው ግን ከሱ ተቃራኒ ነው። ስለዚህ ይህ አይነት እምነት የእውቀት እምነት ብቻ ሳይሆን ምን ተብሎ ይጠራል? የአጋንንት እምነትም ተብሎ ይጠራል ማለት ነው። ህይወት የሌለው እውቀት ብቻ ላይ የተመሰረተ የጎረቤቶቻችን እምነት እንደዚህ አይነት ነው። በነገራችን ላይ ያመነ ብቻ እምነት ብቻ የሚለው ትምህርታቸው ይሄንን የሚያሳይ ነው። በቃ ማመን ብቻ፣ በውስጣቸው አምላክ እንዳለ ስለ እግዚአብሔር ማወቅ፣ መጽሐፍ ቅዱስን አንብቦ ማወቅ ብቻ፣ እሱ ብቻ ያድናል ይበቃል የሚሉ ሰዎች የአጋንንትን እምነት የያዙ ሰዎች ናቸው ይላሉ አቦ ሲያስተምሩ። ምክንያቱም ማመን ብቻ እሱን አውቆ መቀበል ብቻ ከሆነ መስፈርቱ አጋንንትም እኮ ያውቃሉ እነሱም ያምናሉ ይንቀጠቀጣሉ ይላል መጽሐፍ ቅዱስ። ስለዚህ እናንተ የአጋንንትን እምነት ነው የምታምኑት፣ ህይወት የሌለው ተግባር የሌለው መሰረትነት የሌለው በተግባር የማይገለጽ ምድር ላይ ያልወረደ ኮንሰፕት ብቻ በአእምሮ ያለው ኮንሰፕት ብቻ ነው ታራምዱት ብለው ከነሱ ጋር ያገናኛሉ ማለት ነው። በዚህ ቤት ተረዱልኝ። ሁለተኛው ያነሳው ደግሞ እውነተኛ እምነት ወይም ደግሞ ህያው ህይወት ያለው እምነት። ይሄኛው ደግሞ በአእምሮ ያመኑትን በልብ ተቀብሎ በህይወትና በምግባር ወይም በመልካም ስራ መግለጽ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ትክክለኛ አመራርም ይሄንን ነው የሚያስተምረው። በቃ መልካም ስራ ሲባል መልካም ስነ ምግባር በህይወት መግለጽ ሲባል ይሄንን ነው። በልብ አመነን እግዚአብሔር እንዳለ እግዚአብሔር ስለኛ ብሎ እንደሞተና ሌሎች እምነቶችን በልባችን አምነን መቀበል ብቻ ሳይሆን በህይወት ኖሮ ማሳየት መቻል፣ ይሄ ከአጋንንት እምነት የተሻለን መሆናችንን ያሳያል። ከዛ ውጭ እኛ ከአጋንንት በምን ተለየን የሚለውን ነው የሚያመለክተው ማለት ነው። ስለዚህ ለጎረቤቶቻችን በዚሁ መልስ የምንሰጠው እምነት ብቻ የምትሉ ሰዎች እምነታችሁ የአጋንንት እምነት እንደሆነ በዚሁ ልናሳውቃችሁ እንወዳለን ማለት ነው። የእምነትና የምግባር ግንኙነት ምንድን ነው? እምነትና ምግባር ምን ያገናኛቸው የሚሆን ደግሞ ስናይ እምነት ያለ ምግባር ወይም ያለ ስራ የሞተ ነው። እምነት እንደ ዛፉ ስር ሲሆን ምግባር ደግሞ የዛፉ ፍሬ ነው ይላል። አንድ ዛፍ የሚበቅለው ፍሬ ለማፍራት ነው አይደለም? ዝም ብሎ ቅርንጫፍ ብቻ አብቅሎ አይቀመጥም። የትኛውም ዛፍ ፍሬ ማፍራት ይኖርበታል። ምክንያቱም ዘር መተካት ስለሚፈልግ፣ እሱ ካረጀ ሌላ በሱ ቦታ መተካት ስለሚፈልግ ሁሉም ዛፍ መጨረሻ ፍሬ ማፍራት ነው። ስለዚህ እኛ በእምነት መሰረትነት ወይም በክርስቶስ ግንድነት ላይ በእምነት ቅርንጫፍ ሆነን ከበቀልን በኋላ ፍሬ ማፍራት ግድ ይለናል። ፍሬ ደግሞ ምንድነው? መልካም ስራ ነው። በሌላ ቦታ ላይ ምን ብሎ ይገልጸዋል መጽሐፍ ቅዱስ? እኔ የህይወት ግንድ ነኝ እናንተ ደግሞ ቅርንጫፍ ናችሁ ካለ በኋላ ክርስቶስ ሌላ ቦታ ላይ ደግሞ ምን ይላል? ፍሬ የሚያፈራውን የበለጠ እንዲያፈራ ያደርገዋል፣ ፍሬ የማያፈራውን ደግሞ ቆርጦ ይጥለዋል ይላል። አያችሁ፣ ያለ ፍሬ ቅርንጫፍ ሆኖ ብቻ መቀመጥ ቆርጦ ያስጥለናል። ስለዚህ በእምነት እንግዲህ ቅርንጫፍ ሆኖ መብቀል ማለት እምነት ከተባለ ስለዚህ በእምነት ብቻ መኖር በኋላ ላይ መጨረሻ ላይ ያስቆርጠናል እንጂ ድነትን አያስገኝም። ስለዚህ ፍሬ ልናፈራ ግድ ይለናል። ፍሬ ደግሞ ብናፈራው በመልካም ስራ በመልካም ስነ ምግባር ውስጥ ነው ማለት ነው። በዛ ወይ ልትረዱት ይገባል። ምናልባት ለዚህ ጥቅስ ከነፍስ የተለየ አካል የሞተ እንደሆነ ሁሉ ይላል በያዕቆብ ምዕራፍ 2 ከቁጥር 26 ላይ ከነፍስ የተለየ አካል የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት በራሱ የሞተ ነው ይላል። ስለዚህ ከስራ የተለየ እምነት የሞተ ነው። ልብ በሉ። ስለዚህ እምነታችን ብቻ ሊያድን እንደማይችል በዚህ ወይ ልንረዳ ይገባል ማለት ነው። ያው ይሄ ጾም፣ ጸሎት፣ ስግደት እኮ አያድንም ክርስቶስ ሞቶላልና የሚባሉ ኮንሰፕቶች እሱ ሌላው ጊዜ እናያለን፣ ችግር የለውም። ግን በዋናነት እምነት ብቻ በቂ እንዳልሆነ ለምን በመልካም ስነ ምግባር እንደምንመላለስ አንዱ ማሳያ ይሄ ነው። ሌላኛው ደግሞ እዚህ ስር የምናየው ዶግማና ቀኖና፣ ሃይማኖት ስር አንዱ መነሳት የሚችለው ነገር የቤተክርስቲያን ዶግማና ቀኖና የቤተክርስቲያን ህጎች ምንድን ናቸው የሚለው ነው። ዶግማ ማለት ብዙዎቻችን እንደምናውቀው ትርጉሙ የማይለወጥ፣ የቃሉ ትርጉም የማይለወጥ የማይሻሻል የሃይማኖት መሰረታዊ እውነት መመሪያ ማለት ነው። ፒላር በእንግሊዝኛው መሰረትነት፣ እዛ ላይ ነው ሃይማኖቷ የተመሰረተችው፣ እዛ ላይ ነው። ያ የተመሰረተበት መሰረቱ ከፈረሰ ደግሞ አጠቃላይ ቤቱ ላይ የተገነባው ነገር ሙሉ እንደሚፈርሰው ሁሉ መፍረስ የማይችል ሃይማኖቷን እንደዚህ ደግፎ የያዘ ሊቀየር ሊሻሻል የማይችል እውነተኛ የሆነ ቀጥተኛ የሆነ የቤተ ክርስቲያኗ አስተምሮ እምነት ህግ የሆነ ምን ተብሎ ይጠራል?
ዶግማ ተብሎ ይጠራል። ሊቀየር የማይችል ማለት ነው። የዚህ የዶግማ ባህሪ ምንድነው? በእግዚአብሔር የተገለጸ ነው። እግዚአብሔር ነው የገለጸው። እኛ ዝም ብለን የፈለሰፍነው ነገር አይደለም። እግዚአብሔር በራሱ የገለጸው ነው። ሁለተኛ ደግሞ በማንኛውም ዘመን ቦታ ወይም ሁኔታ የማይለወጥ ነው። ይሄ የዶግማ ባህሪ ነው። ምሳሌ ከፈለገ ሚስጥረ ስላሴ፣ ለምሳሌ ሚስጥረ ስላሴ እግዚአብሔር ለሰው ልጅ የገለጸው እንጂ እኛ መርምረን እንደ ላብራቶሪ በኤክስፐሪመንት መርምረን የደረስንበት ለምሳሌ የሆነ ግኝት መድኃኒት ምናምን እንደሚገኘው የሆነ ነገር መርምሮ ማለት ነው። ልክ እንደዛ ተመርምሮ ያልተገኘ እግዚአብሔር በራሱ በተፈጥሮ በብዙ መንገድ ላይ አድሮ የገለጸልን ሚስጥር ነው። ሚስጥረ ስጋዊም እንደዛው የጌታችን ትንሣኤ፣ የድንግል ማርያም አምላክን መውለዳና ሌሎች ሚስጥር የተባሉ ነገሮች በሙሉ ዶግማ የሆኑ መሰረት የሆኑ የማይለወጡ ናቸው። ሁለተኛው ደግሞ ቀኖና ወይም ካኖን የሚባለው። ቀኖና ማለት ትርጉሙ ህግ፣ ስርዓት ወይም መስመር ማለት ነው። የምንሄድበት በእምነት ውስጥ ስንኖር ትክክለኛውን የእምነቷን ወይም ደግሞ የዶግማውን ጠብቀን እንድንኖር መስመር የሚያስይዘን ነው ቀኖና። ይህ ቀኖና ግን ባህሪው ምንድን ነው? በቤተ ክርስቲያን አባቶች ወይም ሲኖዶስ የሚወሰን ነው። እንደገና እነሱ አይተው ከቤተ ክርስቲያኑ አስተምሮ ጋር ከመጽሐፍ ቅዱስ ጋር አስተያይቶ የሚመሰርቱት ነው። ከዛ ደግሞ ለስርዓትና ለእድገት ሲባል እንደ ዘመኑና ልብ በሉ እንደ ዘመኑ የሚሉን ከስራ ስምሩልኝ እንደ ዘመኑና እንደ ሁኔታው ሊሻሻል ወይም ሊቀየር የሚችል ስርዓት ነው። አሁን በፊት ኢትዮጵያ የኦርቶዶክስ እምነት ስትቀበል የነበራት ስርዓትና አሁን ላይ ያሉ ስርዓቶች ብናይ የተወሰነ ለውጥ እናገኛለን። እነዚህ ለውጦች በቀኖና ላይ እንጂ በዶግማ ላይ አይደሉም። እነዚህ ለምንድን ነው የተለወጡት? ዘመኑን ለመዋጀት እንደ ዘመኑ ከዘመኑ እኩል ለመሄድ ወይም የዘመኑን ሁኔታ ባላንስ ለማድረግ የሚሻሻሉ ናቸው። ሲሻሻሉ ግን ከመጽሐፍ ቅዱስ ጋር በሚቃረን መልኩ ግን አይደለም ማለት ነው። ሲኖዶስ በመንፈስ ቅዱስ የሚመራ ነው። ስለዚህ በመንፈስ ቅዱስ ተመርተው ይሄ እዚህ ጋር ቢሻሻል ብሎ የሚቀይሩት ህግ ወይም መሰረት ምን ተብሎ ይጠራል? ቀኖና ወይም በእንግሊዝኛው ካነን ተብሎ ይጠራል ማለት ነው። ምሳሌ የአበው ጾም የሚጾሙበት የሰዓት ውሳኔ፣ የቅዳሴ ሰዓት፣ የአገልግሎት ክፍፍል ስርዓቶች፣ እነዚህ ነገሮች ቀኖና ስለሆኑ ሊሻሻሉ የሚችሉ ናቸው ማለት ነው። የመጨረሻው ነገረ ሃይማኖት ላይ የምንመለከተው እርስ ደግሞ ምንድነው? ቅዱስ ትውፊት ወይም ሆሊ ትራዲሽን የምንለው። አሁን ትውፊትና ባህል በጣም የተምታታብን ሰዎች አለን። ስለዚህ ይህንን በደንብ ልንረዳ ይገባል። ትውፊት ማን የሚለውን ስንረዳ ትርጉሙ የቃሉ ትርጉም ትውፊት የሚለው ቃል ምንድነው ይላል? አወረሰ ወይም አስተላለፈ ከሚለው የመጣ ሲሆን ከአባት ወደ ልጅ አስምሩበት፣ ከአስተማሪ ወደ ተማሪ በቃል እንደገና በህይወትና በምግባር በጽሁፍም ጭምር የሚተላለፍ መንፈሳዊ ሀብት ነው። ምን ዓለማዊ ሳይሆን መንፈሳዊ ሀብት ምን ተብሎ ይጠራል? ቅዱስ ትውፊት ተብሎ ይጠራል። ባህላዊ ትውፊትም አለ። በነገራችን ላይ በባህል ደረጃ ከትውልድ ወደ ትውልድ የሚተላለፍ ባህል አለ። እሱ ትውፊት ነው ይባላል። ቅዱስ ትውፊት ሲሆን ግን መንፈሳዊ ሀብት ነው፣ የቤተ ክርስቲያን ሀብት ነው። ሌላ ደግሞ የመጽሐፍ ቅዱስና የትውፊት ግንኙነት ምንድን ነው የሚለውን ስንመለከት መጽሐፍ ቅዱስ ራሱ የቅዱስ ትውፊት አንድ አካልና ፍሬ ነው። ሐዋርያት መጽሐፍ ቅዱስ ከመጽሐፉ በፊት ወንጌልን ያስተማሩትና ቤተክርስቲያንን ያነጹት በትውፊት ወይም በቃልና በህይወት ነበረ። እነሱ በቃል ነበር ያስተማሩት። በነገራችን ላይ በቃል ያስተማሩትን ደግሞ በመጽሐፍ አሰፈሩት። ያ ደግሞ በትውፊት እየተላለፈ እኛ ጋር ደረሰ። ስለዚህ መጽሐፍ ቅዱስ አንዱ የትውፊት አካል ነው የሚባልበት ምክንያት ሐዋርያት የጻፉትን ያንን መጽሐፍ ቅዱስ ሌሎች አባቶች እያስተላለፉ አንድ ላይ አድርገው መጽሐፍ 81 ብሎ ጽፎ አንድ ላይ አትሞ ወደኛ እያስተላለፉ የዛሬ ትውልድ ላይ 81ዱ መጽሐፍ ደረሰ ማለት ነው። ስለዚህ በትውፊት የመጣ አንዱ ምንድነው? መጽሐፍ ቅዱስ ልንል እንችላለን። ጥቅስ ለምሳሌ ስለ ቅዱስ ትውፊት በሁለተኛው ተሰሎንቄ ምዕራፍ 2 ከቁጥር 15 ላይ ቅዱስ ጳውሎስ ምን ይላል? እንዲሁ ወንድሞች ሆይ ጸንታችሁ ቁሙ፣ በቃላችንም ቢሆን ወይም በመልእክታችን የተማራችሁትን ወግ ወይም ትውፊት ያዙ። በምናችን? በቃላችን ቢሆን ወይም በመልእክታችን የተማራችሁትን ወግ ብሎ የሚጠራው ምንድነው? ትውፊትን ነው። የትውፊት አንዱ አካል ነው ወግ። ስለዚህ ያችን ትውፊት ያዙ ብሎ ቅዱስ ጳውሎስ ያዘናል ማለት ነው። ስለዚህ በአጠቃላይ የዛሬ ትምህርታችን ይመስላል። ነገር እግዚአብሔርን ለመቀጠል ፈልጌ ነበረ፣ ግን እንደማየው ከሆነ በዚህ ራሱ ረጅም ሰዓት ወስደናል። ስለዚህ ቀስ በቀስ እናንተም እንዳትሰላችሁ ነገሩን ለማሳጠር ግድ ስለሚለኝ ቀን 2 ላይ ነገረ እግዚአብሔር ክፍል 1ን የምንማር ይሆናል። ከበቃን ክፍል 2ን እንቀጥልበታለን። ስለዚህ ዛሬ የተማራችሁትን እንዴት ነበር የሚሉን ሐሳባችሁን መስተካከል ያለበትን ነገር እያንዳንዱ ነገር ኮመንት ላይ ገለጹልኝ። አነሳስቶ ያስጀምረን አስጀምሮ ያስፈጸመን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ እንደ እግዚአብሔር ፍቃድ ደግሞ ነገ እንገናኛለን። እስከዛ ድረስ ግን ቸር ቆዩልኝ።